ዛሬ ደግሞ እስኪ ስለ ጥይቷ ጉንዳን ነው የምናየው። ሰላም ቤተሰቦች ሁሉ መልካም ሰላም ወንድሜ አለ ቡሌት አንተ የምትባል ጉንዳን አለች። 2 ሳንቲም ተኩል ኦር 3 ሳንቲም ነው የምትረዝመው። እሷ ጉንዳን አንዴ ስትነክስህ የሚሰማ ስሜት ይወለ ለ24 ሰዓት ሙሉ ነው ህመሟ። ነገር ግን ደግሞ ህመሟ እንዴት ቢሆን ጥሩ ነው? በጣም ለመቀበል የሚከብድ አንድ ሰው በጥይት ሲመታ ከሚሰማው በብዙ እጥፍ የበለጠ ህመም አለው። እንግዲህ ጥይት ስትመታ ህመም አለው አይደል? ከሱ በብዙ እጥፍ የበለጠ አይግረምህ። እሱ በጣም በጋመ የእሳት እንትን አለ አይደል? ፍሙ በሱ ላይ ብትራመድ የዛን ያህል ስሜት የለውም። እሱ ብቻ አይግረምህ። በጣም በጋለ ሚስማር ላይ አንድ ሚስማር ላይ አይደለም ብዙ ሚስማሮች ተደርድረውልህ በሚስማሮቹ ላይ ብትሄድ ሁሉ የሱን ያህል ህመም በፍጹም የለም። በምድር ላይ በጣም አሳማሚ ከሚባሉ ነገሮች አንዱ በዚች ጉንዳን 3 ኢንች በማትሞላ ጉንዳን መነከስ ነው። ከመነከሱ ውጪ ከዚህ ህመም ደግሞ ውጪ ምንድነው የምታደርግ ነገር መሰለ? የደም ግፊትህን ትጨምራለች። እቺ ትንሿ ጉንዳን ማለት ነው። ፌንት ሁሉ እስከ መስራት ታደርሳለች ለተወሰነ ሰዓታት። የልብ ምትህ በጣም እንዲወርድ ታደርጋለች። እሷ የነከሰች ቦታ ላይ በጣም የማበጥ ነገር ሁሉ ይከሰታል። ያቺ ትንሿ 3 ሴንቲሜትር ኢንች ያልኩ መሰለኝ ኢንች ሳይሆን ሴንቲሜትር ነች። እቺ ማለት ነች በቃ እቺን አታክልም። በዚህ ልክ አደጋ ታስከትልባለች። ለዛም ነው ቡሌት አንተ የተባለችው። እንደሚመቻችሁ ተስፋ አድርጋለሁ። አመሰግናለሁ።